ሰላም ሰላም የኢትዮጵያ ሕዝብ ወገኖቼ በሙሉ እኔ ቢቂላ ሞሲሳ እባላለሁ ከሸገር ሱሉልታ ከተማ። እኔ ዛሬ ከእናንተ ፊት የቀረብኩት እባካችሁ ችግሬን ለሚመለከተው አካል ልታወጡልኝ ነው። እንዲህ ስል ይኸው እንደምትመለከቱት በስተጀርባዬ በኩል ያለው ቤት ለመኖሪያ የሰራሁት ቤት ነው እና በዚህ መልኩ ፈርሶ ነው ያለ። በዚህ መልኩ ነው እንደምታዩት ነው። በቀላል ብር አይደለም የተሰራ እና ይህን ቤት ስሰራ ህጋዊ የሆነ ካርታ ገዝቼ ነው። ህጋዊ የሆነ ካርታ ደግሞ በመሬት አስተዳደር በሱሉልታ መሬት አስተዳደር እውቅና አስፈትሼ ህጋዊ መሆኑን አስፈትሼ የገዛሁት ነው። ይህን ስገዛ እንደምትመለከቱት ከአቃቢ ህግ ነው የገዛሁት። አቃቢ ህግ ማለት እንደምናውቀው ህጋዊ የሆነ ቦታ እንደሚሸጥ ነው እና አሁን ይሄን ከገዛው በኋላ ሁሉን ነገር የተሟላ ነው። ፕላን አለው፣ ግንባታ ፍቃድ አለው፣ ካዳስተር የተሰራ ነው ካርታው። ከ2007 እስከ 2018 ህጋዊ የሆነ የግብር ደረሰኛ አለው። ሁሉ ነገር የተሟላ ነው እና እንደምታዩት ይህን ቤት ከገንብቼ እስኪጨርስ ድረስ መሬት አስተዳደር መጥቶ ህጋዊ መሆኑን ሲያረጋግጥ ነበር። በመጨረሻ ቦታውን ስለሚፈልጉት ቦታውን ነው የምንፈልግ የሚል ኢንፎርሜሽንም አለ። ቦታውን ስለሚፈልጉት ህገወጥ የሆነ ግንባታ ገንብተሃል ተብዬ ነው ይህን ቤት ያፈረሱብኝ። እኔን እስር ቤት አስገብተውኝ ማለት ነው። ኢቭን እስር ቤት አስገብተውኝ ምንም አይነት እንትን ሳያረጉ አፍርሶ ቆርቆሮውንም ወሰዱብኝ ማለት ነው ጭነው። ስለዚህ እባካችሁ ሁሉም ወገኖቼ በሙሉ የኢትዮጵያ ህዝብ በሙሉ ከውጭ ከሀገር ውስጥም ያላችሁ እባካችሁ ለሚመለከቱ አካል አደርሱልኝ። ለሚመለከቱ አካል ቢቻል ለዶክተር አብይ እሱ ነው በቃ ትክክለኛ ለእውነት የሚቆም እሱ ጋር አድርሱልኝ። የሸገር ሲቲ ዋና አስተዳደር ዶክተር ተሾመና ዶክተር አብይ ጋር አድርሱልኝ እባካችሁ። ሼር ኮፒ ሊንክ እያደረጋችሁ እሱ ጋር አድርሱልኝ። መቼም ሌላ መፍትሄ የለኝም። እንደምትመለከቱት ይሄ ይኸው እንደምታዩት ነው። ይኸውን ምሪት ደረሰኝ ነው። ምሪት ደረሰኝ ማለት እንግዲህ አንድ ሰው መጀመሪያ መሰጠት ህጋዊ መሆኑን ማረጋገጥ ያለበት በምሪት ደረሰኝ ነው። ምሪት ደረሰኝ ከ2008 ነው 2007 ነው። ይሄ እንደምታዩት ሊዝ ነው። ህጋዊ መሆኑን በሊዝ የተካተተ ነው። የሚገርማችሁ ነገር ማለት ነው ሊዝ ነው። ሊዝ በዚህ መልኩ ህጋዊ የሆነ ሊዝ ነው። ይሄ ደግሞ በዚህ መልኩ ካዳስተር የሆነ ካርታ ነው። ካዳስተር የሆነ ካርታ ይህን ካርታ እንግዲህ አስፈትሼ ነው የገዛው ነው ማለት ነው። ይህን ታል አስፈትሼ ህጋዊ መሆኑን አረጋግጬ ደረሰኝ በሙሉ ይዤ ነው የገዛው። ከገዛው በኋላ አሁን ህጋዊ አይደለም የሚባለው በምን አንግል እንደሆነ ሊገባኝ አልቻለም። የሚገርማችሁ ስም ማዞሪያ እንደምታዩት እዚህ ጋር በደረሰኝ የስም ማዞሪያ መጥተው ፎቶ አንስተው ይህን ከፍያለሁ ነው ማለት 96,000 ብር ከፍያለሁ የስም ማዞሪያ በደረሰኝ እና እባካችሁ እንደምንም ብላችሁ ሁሉም ሰው ሁሉም ኢትዮጵያዊ እባካችሁ ኢትዮጵያዊነታችሁ የሚቆረቁራችሁ ሰው በሙሉ እባካችሁ ጆሮ ሁኑልኝ፣ ሚዲያ ሁኑልኝ። ሌላ ምለው ነገር የለም። ምናልባት ዶክተር አብይ ጋር እንዲደርስልኝ እባካችሁ ርዱ። ወገን ለወገን ነው ደራሽ። አሁን ከፈረሰብኝ በኋላ እንደምሰማው እራሳቸው መልሶ በሊዝ በተሻሻለ ሊዝ
ለነሱ ሊያጸድቁላቸው ነው ከኔ ፈርሶ ማለት ነው። እነሱ ህጋዊ እንትን ህግ አካል ስለሆነ መልሶ ለነሱ በሊዝ ሊሰጣቸው ነው ማለት ነው። ይህን ታህል ነው የኢትዮጵያ ህዝብ ላይ በደል እየተሰራ ያለ እውነት ይህን ታህል ነው። በተለይ ሱሉልታ ላይ እየተካሄደ ያለው ይህን ታህል ነው። ሱሉልታ ላይ እየተካሄደ ያለው ይህን ታህል ነው። እኔ ጋር ስለደረሰ ነው ዛሬ ቁሜ ፊታችሁ ላይ እንደዚህ መማጸናችሁ እንጂ ስንት ወገን እንደዚህ እየፈረሰበት ነው ማለት ነው። ህጋዊ የሆነ ካርታ ይዞ እያለ እየፈረሰበት ነው ማለት ነው። የእውነቴን ነው የምላችሁ። ይኸው ተከተሉኝ፣ አሳያችኋለሁ ቤቱን እንዴት በምን አይነት መልኩ እንትን እንዳልኩ። ይሄ አሁን ተቀበለው ወደዛ ይሄን ይመስላል። ቤት እያያችሁት ነው። ወደዛ ጠጋ ይሄን ይመስላል። ተመልከቱ። ይሄ አሁን የሰው እጅ እውነት እኔ ስንት አመት ለፍቼ በደቂቃ እንደዚህ ቤት ይደረጋል። ስንት አመት የለፋውበት በትንሹ አሁን 30 ምናምን አመት ነው። 30 ምናምን አመት ያፈራሁትን ንብረት ማለት ነው በ15 ደቂቃ ውስጥ እንደዚህ ማድረግ ህጋዊ ነው። ይሄ ቤት እስኪገነባ ድረስ እውነት ህገወጥ ቢሆን ይሄ ቤት እስኪገነባ ድረስ የት ነበር? ይሄን ታህል መሰረት አውጥቼ ይሄን ታህል እስኪመጣ ድረስ እውነት እስቲ የኢትዮጵያ ህዝብ ፈረድ። እስቲ ህጋዊ ካርታ ባይሆን ኑሮ ትክክል ነው። ህጋዊ ካርታ ህጋዊ ነው ተብሎ እያሳየው ከዚህ የሚበልጥ ማስረጃ ምን የት ነው የሚገኝ? እውነቴን ነው የምላችሁ። እዩ እዚህ ጋር አሁን እንደዚህ ኢቭን ይሄ እንደዚህ ይፈርሳል። ቤት እንደዚህ ይነዳደላል። ተመልከቱ። ጣራ እንዴት አድርጎ እንዳፈረሱ ተመልከቱ። እንግዲህ ከነርኩ እያያችሁ ይሄ እንደዚህ ይፈርሳል። እንደዚህ ቤት ይፈርሳል። እባካችሁ ሩዱ። እኔ ሌላው ምለው ነገር የለኝም። ሩዱ እባካችሁ። ይህን ታህል ተገንብቶ እኔ ይፈርሳል ብዬ አልገምትም። እባካችሁ ሌላ የምለው ነገር የለም በቃ። ስለዚህ እንደምንም ብላችሁ ለዶክተር ተሾመ የሸገር ሲቲ ዋና ዶክተር ተሾመና ዶክተር አብይ ጋር አድርሱ እባካችሁ። ሼር ኮፒ ሊንክ እያደረጋችሁ እዛ አድርሱ። ማስረጃ በሙሉ እጄ ላይ ነው ያለ። እዚህ ሂጄ እዚህ መሬት አስተዳደርም ብሄድ መፍትሄ ላገኝ አልቻልኩም። ሸገር መሬት አስተዳደርም ዶክተር አብዶ ጋር ሂጄ እንትን ላገኝ መፍትሄ ማግኘት አልቻልኩም። ኢቭን በስልክ እየተነጋገሩ ነው። እንዲህ አድርጎ ካርታ እየወረወሩብኝ ፊቴ ላይ እንደዚህ እየወረወሩ ያለ። እኔ ደግሞ መሬቱን ይህን ካርታ ህጋዊ ካርታ ለመንግስት የሚገባውን ግብር የተከበረበት ሁሉ ነገር ንጹህ የሆነውን ካርታ እባካችሁ ይዩት እና ይህን አድርጉልኝ እባካችሁ፣ እማጸናችኋለሁ። ወገን ሁሉ ለወገን ደራሽ ነው። ድረሱልኝ ነው የምላችሁ። እባካችሁ ሩዱ። ቤት ኪራይ ውስጥ ነው የምኖረው፣ ቤት የለኝም። ድረሱልኝ እባካችሁ። አመሰግናለሁ።